ኦልራይት ጋይስ ሶ ቼክ የምናደርገው ዛሬ ሃው ቱ ፓስ ፕሮፎርም ቻሌንጆችን ነው። ሶ በዚህ ሪስክ ማኔጅመንት ተጠቅመን እንዴት አድርገን ፓስ ማድረግ እንችላለን የሚለው እናያለን ማለት ነው። ኦኬ ሶ ከዛ በፊት ስለዚህ ትንሽ ቶፒክ ባወራ ደስ ይለኛል። ሲስተም ከጎል መቅደም አለበት ማለት ነው። ኦኬ ሶ አሁን እያየሁት ያሉት ነገር ምንድነው? ሰው ጎል ያስቀምጣል። እንደዚህ $500,000 ፈንድድ መሆን ዜና $20,000 ወይ $50,000 ፔይአውት ማድረግ ወይም 1 ቢሊዮን ፈንድድ ከዛ $100,000 $200,000 ፔይአውት ማድረግ ምናምን ብለው ጎል ያስቀምጣሉ ማለት ነው። ዛት ፋይን ጎል ማስቀመጡ ኢዝ ጀስት ኖርማል ነው። ግን እዚህ ጎል ላይ ሊያደርስ የሚችለው ነገር ምንድነው ነው? ሶ እዚህ ጎል ላይ ሊያደርስ የሚችለው ነገር ምንድነው? ሲስተም ነው ክሬት ያደረከው ኦር ክሬት ማድረግ ያለብህ ሲስተም ሊኖር ይገባል። ይሄንን ጎል አቺቭ እንድታደርግ የሚያደርግ ምንድነው? ሲስተም ነው ማለት ነው። ሶ ያ ሲስተም ምንድነው? አንደኛ ባክ ቴስት ልታደርግ ትችላለህ ኦር ፎርዋርድ ቴስት ማድረግ ሊኖርብሃል። ሴን ሪስክ ማኔጅመንት ላይ በጣም ጠንካራ ሪስክ ማኔጅመንት ሩል ሊኖር ይገባል። ሳይኮሎጂካሊም በጣም ስትሮንግ መሆን አለብህ። ሴኒንግን ቢውልድ ካረክ ይሄንን ሲስተም ቢውልድ ካረክ በኋላ ነው ከዛ በኋላ ጎልን ማስቀመጥ ያለብህ ማለት ነው። ሶ እነዚህን ጆርናል ማታረክ ከሆነ ፎርዋርድ ቴስት ያረክ ዳታ ማሰበሰብ ከሆነ ባክ ቴስት ማታረክ ከሆነ እንዴት ነው ይሄንን ጎል አቺቭ የምታደርገው? ሶ ሳይኮሎጂካሊም ጠንካራ ካልሆንክ ሶ ጭራሽ አቺቭ አታደርገውም ያን ያሰብከውን ጎል ማለት ነው። ሶ መጀመሪያ የሚቀርመው ምንድነው? ሲስተም ክሬት ማድረግ ነው። ሶ ሪስክ ማኔጅ ማድረገው 1% ወይ 2% ነው። ዜን ባክ ቴስት አት ሊስት የ5 ዓመት ዳታ ባክ ቴስት ለማድረግ አለብህ ግዴታ ሚኒመም። ዜን ፎርዋርድ ቴስት ላይ ደግሞ ስሞል አካውንት ዲፖዚት አድርገህ ዜን ኢሞሽንን ምናምን እያንዳንዱ ነገር ማወቅ አለብህ ስለራስህ ማለት ነው ፎርዋርድ ቴስት ላይ እሱን። ዜን እንደገና ደግሞ ጆርናል ማድረግ አለብህ። ቅዳሜና ወደ ሪቪው ማድረግ አለብህ በደንብ። ሎስ ስታደርግ ሎስ ማድረግ አለብህ። ከዛ በኋላ ከሎስ ነው የምትማረው። ሚስቴክ እየሰራ ዜን ሚስቴክን እያረምክ ነው የምትሄደው። ከዛ በኋላ ሲስተም ቢልድ ካረክ በኋላ ነው ወደ ጎልን አቺቭ ልታደርግ የምትችለው ማለት ነው። ዝም ብለህ ጎልን ካስቀመጥክ ጀስት ኤ ድሪም ነው የሚሆነው ኦር ጀስት ኤ ጎል ነው የሚሆነው ዊዛውት አክሽን ማለት ነው። ሶ ሲስተም መጀመሪያ ክሬት አድርጉ። ከዛ በኋላ ጎል አስቀምጣችሁ ጎላችሁ ኢዚሊ ያደርግላችኋል ማለት ነው። ሲስተም እዚህ ጋር ክሬት ካደረጋችሁ ጎላችሁን አቺቭ ለማድረግ ኢትስ ኢዚ ይሆናል ማለት ነው። ሶ መጀመሪያ የሚቀርመው ሲስተም ክሬት ማድረግ ነው። ሶ ኢቭን ኢፍ ፈንድ አካውንት ብትገዙ ያን ፈንድ አካውንት ፓስ ከማድረግ ይልቅ በዛች ፈንድ አካውንት አትሊስት ለ6 ወር ትሬድ አድርጋችሁ 0.5% ሪስክ እያደረጋችሁ ዜን ፎርዋርድ ቴስት አድርጋችሁ አትሊስት 50 ትሬድ ብታደርጉ ዜን ባክ ቴስት ላይ 300-400 ትሬድ ባክ ቴስት ብታደርጉ ዜን ዳታ ይኖራችኋል ማለት ነው። ሶ አንደኛ ፎርዋርድ ቴስት ላይ ኢሞሽናችሁን ቴስት እያደረጋችሁ ነው። ፊድ ግሪድ የሚባሉትን በደንብ እያወቃችሁ ነው። ዜን ቅዳሜና እሁድ ደግሞ ሪቪው እያደረጋችሁ ነው ማለት ነው ሎሳችሁንም ዊናችሁንም። ዜን በዛ ምክንያት ዜን ሲስተማችሁ ለምሳሌ ከ400 ትሬድ 200 ዊና አድርጋችሁ ሊሆን ይችላል 200 ሎስ ዜን ሪስክ ተዋርዳችሁ አንተት ከሆነ ስቲል ፕሮፊታብል ነው ያ ሲስተም ማለት ነው። ስለዚህ ያንን ከሰበሰባችሁ በኋላ አሁን በማሳያችሁ መንገድ ቶሎ ብላችሁ አካውንት ፓስ ማለት ትችላላችሁ ማለት ነው። ኦኬ ሶ መጀመሪያ ሲስተም ይቀርማል። ሶ ሲስተም ክሬት ማድረግ ነው ኦር ሚሰራ ስትራቴጂ ካለ እሱን ተጠቅማችሁ ጎላችሁ ላይ መድረስ ነው ማለት ነው። ኦኬ ሶ ሃው ቱ ፓስ ፕሮፎርም ቻሌንጅ ሶ አካውንት ዳይቨርሲፊኬሽን ሶ አካውንት ሶ አንድ አካውንት ገዝታችሁ 7-8 ወር ከምትቆዩ ቶሎ ብላችሁ ፓስ ማድረግ ነው። ሶ 3 አካውንት አሁን እንዲያውም ጀስት በጣም አሪፍ ፕሮፎርም ላይ ዲስካውንት አለ። ሶ ዲስካውንት ተጠቅማችሁ አንድ አካውንት ሳይሆን 3 አካውንት ግዴታ መግዛት አለባችሁ። 4ም ከቻላችሁ 4ም። ሶ ይሄን አሁን በማሳያችሁ ሪስክ ማኔጅመንት አካውንቱን ፓስ ታርኩታላችሁ ዊዝን 1 month or 2 months ሊሆን ይችላል ማለት ነው። ኦኬ ሶ ፌዝ 1 2%፣ ፌዝ 2 1.5%፣ ፈንድድ 1%፣ ሪስክ ሪዋርድ አቨሬጅ 1 to 2 ነው የምንጠቀመው ማለት ነው። ኦኬ ዜን ዚስ ዊል ቢ ለምሳሌ አንድ አካውንት ላይ 3 የተከታታይ ሎስ ብታደርጉ ይሄ ፌዝ 1 ስንት ይሆናል ማለት ነው? 2% ነው ሪስክ እናደርገው -6% ይሆናል። ሶ በዛ ቦታ ምንድነው የምናደርገው? ኢቭን 3 ተከታታይ ሎስ ብናደርግ ለነዚህ ነው የምንሰጠው ማለት ነው። ለምሳሌ እዚህ ጋር ሎስ ካደረግን -2% ዜን ወደዚህኛው እንመጣለን። ዜናኛውም ሎስ ካደረግን ከዛ ወደዚህኛው ሶ ለሶስቱም -2 ሎሳችንን እናከፋፍላለን ማለት ነው። ዜን አራተኛ ትሬድ ዊን ስናደርግ 1 ከሆነ ይሄኛው አካውንት ምን ይሆናል? ብሬክ ኢቭን ላይ ይሆናል ማለት ነው።
ዜን ድጋሚ ዊን ካረግን ይሄ አካውንት ያድጋል ማለት ነው። ዜን ይሄኛውን አካውንት ግን አንድ ተከታታይ ሎስ በሚያጋጥማችሁ ሰዓት ይሄን አካውንት ብሎ የማድረግ ቻንሳችሁ ኢትስ ሃይ ነው ማለት ነው። በዛ ፋንታ አካውንት 3 አካውንት ገዝቶ ሎሱን ወደዛ ማከፋፈል ማለት ነው። ለምሳሌ የመጀመሪያ ትሬድ ቴክ አረጋችሁ this will be -2% ፌዝ 1 2% የምንጠቀመው ዜን ሎስ አረጋችሁ -2 ዜን ሰከንድ አካውንት እንጠቀም ዜን ሎስ አረጋችሁ ስንት ሆነ? ይሄ -2% ማለት ነው ይሄኛው። ኦኬ ዜን ሰርድ ትሬድ ቴክ አረጋችሁ this will be let's say win ሆነ 1 to risk reward ነው ስንት ሆነ ማለት ነው 4% ጌን አረጋችሁ ማለት ነው። even if 2 ሎስ አረጋችሁ ዜን ሰርድ ትሬድ ዊን ስታረጉ ይሄ አካውንት ምን ይሆናል ማለት ነው 4% ጌን ሆናል ማለት ዜን አናዘር ዊን ካረጋችሁ ተከታታይ ዊን ካረጋችሁ this will be ፌዝ 1 ፓስ አረጋችሁ ማለት ነው። ሶ ሪስክ እናደርገው 2% ነው 1 to 2 ነው ዜን 4% ይሆናል ዜን this will be ፌዝ 1 ፓስ አረገን ማለት ነው። ሶ ይሄ ጀስት ሪላስቲክ ነው ማለት ነው። ምክንያቱም ሁለቴ ሎስ አረገን ዜን ሚሰራ ስትራቴጂ ካላችሁ ሃይ ፕሮባቢሊቲ ትሬድ የምታደርጉ ከሆነ ሁለቴ ዊን ማድረግ ኢትስ ኢዚ። ኦኬ ዜን አሁን ለምሳሌ ይሄኛውን አካውንት እየተረዳችሁት ቢሆን አንድ አካውንት ገዝታችሁ እዚህ ሁለቴ ሎስ ስታደርጉ ስንት ይሆናል? -4% ይሆናል። ዜን ሁለቴ ዊን ብታደርጉ ስንት ይሆናል? የአካውንት 4% ይሆናል። ዜን ድጋሚ ሎስ ብታደርጉ አካውንታችሁ ወደ ኖርማል ብሬክ ኢቭን ይመለሳል ማለት ነው። ሶ በዛ ፋንታ 3 አካውንት ገዝተን ለሶስቱ ሎሶቻችን ዲቫይድ ማድረግ ነው። አስማች አስ ፖሲብል ከሶስቱ ሁለቱን ፓስ ማድረግ ነው ወይ ከተቻለ አንዱን ፓስ ማድረግ ነው። ሶ ቶሎ ብለን ፓስ እንድናረግ ይጠቅማል ማለት ነው። አንድ አካውንት ላይ ቁጭ ብለን 7 ወር 8 ወር ከምንተረድ ማለት ነው። ኦኬ ዜን this will be phase 1 ፓስ አረገን ዜን ወደዚህኛው እንመጣለን። ይሄ let's say another ሎስ አረገን -4% ሆነ ዜን ወደዚህኛው አካውንት እንመጣለን። ዜን this will be win ሆነ እንበል ዜን አካውንታችን ወደ 2% ከፍ ይላል ማለት ነው ፌዝ 1 ላይ። ስለዚህ ይሄ -4 ነን ይሄ 2 ነን ይሄ ፌዝ 2 ላይ ነን ማለት ነው። this will be phase 2 ኦኬ ዜን the second trade let's say ሎስ አረግን እንበል ብሬክ ኢቭን ሆነ ዜን አናዘር ዊን ብናረግ ከብሬክ ኢቭን ወደ ምን ይሆናል ማለት ነው ወደ 4% አፕ ይሆናል ማለት ነው። ዜን ተከታታይ ዊን ካረግን this will be ፌዝ 1ን ፓስ እናደርገዋለን ማለት ነው። ሶ ትሬድ የምናደርገው ኦልዌይስ ሃይ ፕሮባቢሊቲ ትሬድ ነው ወይም ኤ ፕላስ ሴትአፕ ነው ማለት ነው። ሶ ኤ ፕላስ ሴትአፕ አይደንቲፋይ አድርጉ። የእናንተ ኤ ፕላስ ሴትአፕ ምንድነው የሚለውን አይደንቲፋይ አድርጉ። ሪስክ ሚኒመም 1 to 2 መጠቀም ትችላላችሁ። 1 to 3 1 to 4 ሊሆን ይችላል ሴትአፓችሁ። ዚስ አቨሬጅ 1 to 2 ብንጠቀም ፌዝ 1ን ፓስ አደረግን ማለት ነው። ዜን ወደዚህኛው መጣን ፌዝ 2 ዜን this will be ፌዝ 2 -1.5% ነው የምንጠቀመው ፌዝ 2 ሎስ አደረግን -1.5% ሆነ። ዜን ወደዚህኛው እንመጣለን ድጋሚ ሎስ አደረግን እንበል የአካውንት -6% ይሆናል ማለት ነው። ዜን እዚህ ጋር ፌዝ 2 አካውንት አለን ይሄ ድሮ ዳውን ይሄም ድሮ ዳውን ስለዚህ እዚህ ጋር ፍሬሽ አካውንት አለን ፌዝ 2 ኦኬ ዜን ፌዝ 2 ዊን አረገን እንበል ዜን 1.5% ነው ሪስክ እናደርገው ይሄ 3% ከፍ ይላል ማለት ነው። ዜን ድጋሚ ትሬድ ብናደርግ ዊን ካረገን ፓስ አደረግነው ማለት ነው። ዜን 1.5% ከሆነ ኦልሞስት 1 to 1.5 or 1 to 0.3 ሪስክ ሪዋርድ ነው የሚጠበቅብን። ስለዚህ 5% ሪች አደረገን። ስለዚህ ይሄን አካውንት ምን አደረግነው ማለት ነው ፓስ አደረግነው ማለት ነው። በዚህ ውስጥ ኦልሞስት በአንዱ ወይ ሁለት ወር ሊፈጅባችሁ ይችላል። ግን አካውንታችሁን ዳይቨርሲፋይ ማድረግ ሎስ ታደርጉ ወደዚህኛው አካውንት ሎስ ታደርጉ ወደዚህኛው አካውንት ሶ as much as possible ከሶስት አንዱ ፓስ ማድረግ ነው ወይ ከሶስት ሁለቱ ፓስ ማድረግ ነው። አንዱን ሎስ ኦር ብሎ ማድረግ ማለት ነው። ጀስት ኖርማል ነው። ኦኬ ዜን እዚህ ጋር ፌዝ 2 ፓስ አደረግን ይሄኛው ላይ መጣን ሎስ አደረግን ይሄንን በል -3% ዜን ወደዚህኛው እንመጣለን ይሄንንም ሎስ አደረግን ሶ -8% ዜን ድጋሚ መጣን ይሄ funded okay this will be funded ዜን ትሬድ አረጋችሁ 1% ሪስክ ነው የምናደርገው ኦን ፈንድድ አካውንት ላይ ሶ ዊን ብናረግ it will be 2%
ሴን 2% ሲሆን ፔይአውት ሪኩዌስት ማድረግ ነው። 2% ወይ 3% አካውንታችሁ ሲሆን ሪኩዌስት ማድረግ ነው ማለት ነው። ኢቨን ኢፍ ሎስ እያጋጠማችሁ ሎሳችሁን ለተለያየ አካውንት ስትሰጡ አትሊስት ከ3 አንዱ ፈንድድ መሆናችሁ ኢትስ ሹር ነው ማለት ነው። ሶ አንደኛ ግን ከዛ በፊት ማወቅ ያለባችሁ ስትራቴጂያችሁ ይሰራል አይሰራ የሚለውን ማወቅ አለባችሁ። ስትራቴጂያችሁ የሚሰራ ከሆነ በዚህ ሪስክ ማኔጅመንት ሩል 3 አካውንት ከስታችሁ ከ3 አንዱ ፓስ ማድረግ የሚጠበቅባችሁ። ሶ እዚህ ጋር 2% ፔይአውት ሪኩዌስት እናደርጋለን ማለት ነው። this will be -3%, this will be -8%. let's say this will be ዊን አረገን 1 to 2 ብሬክ ኢቭን ላይ መጣን። in the second trade ሎስ ሆነ -1.5%. ዊን አረገን እንበል ሁለቴ ሎስ አረገን ዜን ዊን አረገን ስንት ይሆናል? ፖዚቲቭ 1.5% ይሆናል ማለት ነው። የተከታታይ ዊን ካረገን this will be ፓስ እናደርገዋለን ማለት ነው። so 4.5% ይሆናል። ዜን የሚቀረን ስንት ነው? 0.5% ነው። so 0.5% ሪስክ አድርጋችሁ 1 to 1 ፓስ ማድረግ ነው። or 1% ሪስክ አድርጋችሁ 0.5 አርአር ጌን ካደረጋችሁ ፓስ ታደርጉታላችሁ። so it's easy ነው። ስለዚህ 5% ሪች ማድረግ it's easy ይሆናል ማለት ነው። so በፌዝ 1 ይሄንን ፓስ አድርገናል፣ ፔይአውት ሪኩዌስት አድርገናል፣ this will be funded ሆነናል። ይሄንን let's say ይሄኛው እስኪሰጣችሁ ይሄን ፔይአውት ሪኩዌስት ከተቀበሉ እዚህኛው ላይ ትሬድ ብታደርጉ ይሄንን ሎስ ብታደርጉት -10% ዜን ይሄ አካውንት ምን ሆነ ብሎ ሆነ ማለት ነው። ዜን አንድ ሁለት ምን አደረጋችሁ? ሁለት ፈንድድ አካውንት አላችሁ ማለት ነው። ሶ ይሄ ጀስት በቃ ሎስ እያጋጠመን ዊን እያደረገን ሎስ እያጋጠመን ዊን እያደረገን ነው። ሶ በዚህ ሳይክል ውስጥ አንድ ፈንድድ አካውንት ሎስ አድርገናል፣ ሁለት ምን አድርገናል ማለት ነው ፓስ አድርገናል ማለት ነው። ሶ ፈንድድ ስትሆኑ ደግሞ ኢትስ ኢዚ ነው የሚሆነው ማለት ነው። ኦኬ ሶ በዚህ ሪስክ ማኔጅ ተጠቅማችሁ አካውንታችሁ ማክሲመም 3 ወር ማክሲመም ማለት ነው። ሶ በዚህ ሳይክል ውስጥ ትሬድ የምታደርጉት ደግሞ A+ ሴትአፕ ከሆነ ዊዝን መንስ አካውንት ፓስ ልታደርጉት ትችላላችሁ ማለት ነው። ሶ በዚህ ተጠቅማችሁ ሪስክ ማኔጅ አድርጋችሁ ፈንድ አካውንት ፓስ ማድረግ ትችላላችሁ። ሶ አንድ አካውንት ላይ ትሬድ ከምታደርጉ አንድ አካውንት ላይ ትሬድ ብታደርጉ ጀስት ሎንግ ታይም ነው የሚፈጅባችሁ። ሎንግ ታይም ማለት ነው 13% ጌን ማድረግ ኢትስ ሃርድ ማለት ነው። ሶ 7 ወር 6 ወር ምናምን ሊፈጅባችሁ ይችላል። ስለዚህ በዛ ፋንታ 3 አካውንት ገዝታችሁ ዜን ያንን ፓስ ማድረግ ነው ማለት ነው። ከ3 አንዱ ይሄ እንደው ሁለቱም ፓስ አደረገ ሌትስ ሴይ ዘ ወርስት ቲንግ ሃፕን ካረገ ይሄኛውን እንኳን ሎስ ብናረግ አንድ አካውንት ፓስ ማድረጋችሁ አይቀርም ማለት ነው። ሶ እንደዛ ተጠቀሙ። አሁን ፈንድ አካውንት ኦልሞስት ሁሉም ፕሮፎርማ አካውንት በሚባል ዲስካውንት ላይ ናቸው። ሶ ዲስካውንት ተጠቅማችሁ 3 አካውንት ገዙ። ዜን ለምሳሌ ይሄንን የምትጠቀሙት 3 አካውንት ይሄ በቃ ያላችሁ የመጨረሻ አካውንት ከሆነ 3 አካውንት እንዳትገዙ ሪኮመንድ ማድረጋችሁ ነገር ሌላ መግዣ ብር ሊኖራችሁ ይገባል ማለት ነው። ዜን 3 ለምሳሌ $300 ቢሆን አናዘር ተጨማሪ 400 ወይ $300 ሊኖራችሁ ይገባል ማለት ነው። ምክንያቱም ይሄን 3ቱን እንኳን ይመን ብሎ ብታረጉ ኔክስት መግዛት አቅም ሊኖራችሁ ይገባል ማለት ነው። ሶ ይሄን ግን የህይወታችሁ በቃ ይሄን ብሎ ካረጋችሁ ህይወታችሁ የሚቆጭ ከሆነ ሪኮመንድ አላረጋችሁ ማለት ነው። ሶ as much as possible ተቀማጭ ሊኖራችሁ ይገባል። ምክንያቱም ትሬዲንግ is just business ነው። ሶ anything can happen ማለት ነው። ሶ 3ቱን ብሎ ልታረጉ ትችላላችሁ፣ ግን ኔክስት 3 ገዝታችሁ አንዱን ፓስ ማድረጋችሁ አይቀርም ማለት ነው። ተቀማጭ ሊኖራችሁ ይገባል። ያ መኖሩ የሚጠቅማችሁ ኮንፊደንሳችሁን ከፍ ያደርግላችሁ። ኢቨን ኢፍ ይሄንን ብሎ ባረክ ድጋሚ እኮ መግዛት ትችላለህ የሚለውን ማለት ነው። ለዚህ ይሄንን ተጠቀሙ። this would be one of the best ማለት ነው። ሪስክ ማኔጅመንት ኢዝሊ ካስብላችሁ within a month within 2 months within 3 months ከ3 አንዱ ወይ ከ3 ሁለቱን ፓስ ማድረጋችሁ አይቀርም ማለት ነው። ይሄ ደግሞ let's say ይሄን ፈንድ አካውንት የምትጠቀሙ ከሆነ ለምሳሌ ይሄ let's say 3 አካውንት ፈንድ ካላችሁ it's easy ይሆናል ፔይአውት ማድረግ ነው። even if 3 የተከታታይ ሎስ ብታረጉና አንዴ ዊን አድርጋችሁ አካውንታችሁ ኦልዌይስ ፖዚቲቭ ላይ መሆን አይቀርም ማለት ነው። ሶ ፈንድስ ነው 1% ነው የምንጠቀመው። ሌትስ ሴይ እዚህኛ አካውንት ሎስ አረጋን ፈንድ ነው ይሄ -1 እዚህ ጋር ዊን አረጋችሁ
2% ነው ፔአውት ሪኩዌስት ታደርጋለች ኢቭን ኢፍ ሁለቱ አካውንት ድሮዳውን ላይ ቢሆን ማለት ነው። ሶ እንዲህ እየተሽከረከራችሁ ይሄን አካውንት ፈንድድ አካውንታችሁ ለ6 ወር ለ8 ወር ኦር ለ7 ወር ማቆየት ትችላላችሁ ማለት ነው። ሶ as much as possible ፈንድድ አካውንት ሰርቫይቭ አድርጎ ማቆየት ነው ማለት ነው እንጂ ብላችሁ ይሄን አካውንት ድሮዳውን ላይ ያለ ትሬድ ማድረግ አይጠበቅ። ሎስ ካረክ ወደዚህኛው ሎስ ካረክ አሁን ወደዚህኛው ማለት ሌትስ ሴይ የመጀመሪያ አካውንት -1 ሆነ። አናዛር ኤግዛምፕል ላሳይ። ፈንድድ አካውንት ስትሆን ኢዚ የሚሆነው ፔአውት ሊገራችሁ እዚህ ጋር ሹድ ቢ ይጠቅማችኋል ወደፊት። -1 ሆነ ሁለተኛ አካውንት ላይ ሶስተኛ አካውንትም ላይ ሴይ ሉዚንግ ስትሪክ ውስጥ ገባችሁ -1 አሁንም the third fourth trade -1 ዜን 5 ትሬድ ሎስ አደረጋችሁ -1 ሶ 5 ትሬድ ሎስ ብታደርጉ ፈንድድ አካውንት ላይ አንደኛው አካውንት ምን ይሆናል ማለት ነው -5% ይሆናል። ምን ላይ ናችሁ ማለት ድሮዳውን ነው። ስለዚህ ከዛ ድሮዳውን ማውጣት is just hard ነው የሚሆነው ማለት ነው። ስለዚህ ያን ፈንድድ አካውንት ምን ታደርጉታላችሁ ሊትራሊ ብሎ ነው የምታደርጉት። ኢቭን ኢፍ ከነዚህ ፔአውት እንኳን የምታደርጉ ይሄኛው አካውንት ብሎ ነው የሚሆነው። ሶ as much as possible ግን ሶስቱንም ማቆየት ነው ሰርቫይቭ አድርጎ ማቆየት ነው። ዜን the next trade ዊን ካረጋችሁ 1 to 2 ይሄ አካውንት ምን ሆነ 1% ሆነ ማለት ነው። ዜን ሁለት ይሄ ዊን ካረጋችሁ ይሄ አካውንት 3% ይሆናል ማለት ነው። 1 to 1 እንኳን ተጠቀሙ አካውንታችሁ 2% ይሆናል። ከዚህ ፔአውት ታደርጋላችሁ ኢቭን ኢፍ 5 የተከታታይ ሎስ አድርጋችሁ አንዴ ወይ ሁለት ዊን 1 to 1 ጌን ብታደርጉ ከዚህ አካውንት ምን ታደርጋላችሁ ፔአውት ታደርጋላችሁ ማለት ነው። ሶ ኢትስ ኢዚ ይሆናል ማለት ነው። this would be አካውንታችሁ ሮቴት እያደረጋችሁ አካውንት ሰርቫይቭ እያደረጋችሁ ሪኩዌስት ፔአውት ማድረግ ኢትስ ሶ ሲምፕል ማለት ነው። ስለዚህ ነው 3 አካውንት ፈንድድ አላችሁ ማለት በወር አትሊስት አንድ ፔአውት ታደርጋላችሁ ማለት ነው። ኦኬ this would be the best risk management tool። ሶ ይሄን ብትጠቀሙ ሪኮመንድ አደርጋችኋለሁ ሃይሊ ሪኮመንድ ማድረጋችሁ። ሶ ይሄንንም ቻሌንጅ ላይ ብትጠቀሙት ፈንድድ አካውንት ላይ ፔአውት አትሊስት በወር አንድ ፔአውት ታደርጋላችሁ ማለት ነው። ጀስት ሎሳችሁ ዳይቨርሲፋይ ወደዚህኛው ይሄ ሎስ ከሆነ ወደዚህኛው ይሄ ሎስ ከሆነ ወደዚህኛው ይሄ ሎስ ከሆነ ወደዚህኛው። ሶ ኢቭን ኢፍ ሎሲንግ ስትሪክ 5 ተከታታይ ሎስ ብታደርጉ የመጨረሻው ትሬድ ዊን ቢሆን እንኳን ፔአውት ሪኩዌስት ታደርጋላችሁ ማለት ነው። በዚህ መልኩ ነው አካውንቱን ሰርቫይቭ የምታደርጉት ማለት ነው። ዜን በዚህ ውስጥ ለምሳሌ 6 ወር 7 ወር አቆይታችሁ አንዱ የሁለቱ ብሎ ሊሆን ይችላል። ዜን ድጋሚ ፔአውት ስታደርጉ ኢንቨስት ነው ማድረግ ያለባችሁ። እዚህ ጋር 2% ዊዝድሮ አድርግ ኢንቨስት ነው። ቴንኪ አካውንት ነው ይሄ 5k ከሆነ ቴንኪ አካውንት ላይ 2 መግዛት ዜን ሴም ቲንግ ዳይቨርሲፋይ ማድረግ ዜን ስኬል ማለት ነው። ይሄ ጀስት 2% ፌዝ 1 ብትጠቀሙ ነው። ዜን አግሬሲቭሊ ደግሞ አፕሮች ብታደርጉ 3% ይበን ደግሞ ፓስ የማድረግ ቻንሳችሁ ኢትስ ሃይ ይሆናል ማለት ነው። ሶ ይሄ 3% ቢሆን በአንድ ትሬድ ፓስ የማድረግ ቻንሳችሁ ሃይ ይሆናል ማለት ነው። ሶ it should be one of the best ፕሮፈርም ላይ ፓስ ለማድረግ ይጠቅማችሁ ይሄ ነው። ሰርቫይቭ እያረጋችሁ ብሎ ሳታረጉ ሰርቫይቭ እያረጋችሁ 3 ገዝታችሁ አንዱን ፓስ ማድረግ ሊሆን ይችላል። ሶ as much as possible ታይማችሁን መጠበቅ ነው እንጂ አንድ ገዝተ ብሎ የማድረግ ቻንስ ኢትስ ሃይ ነው። አንደኛ ሊቆይ ይችላል። ኦኬ ያን አካውንት 5 ወር 6 ወር ታቀዙ ሄድ እሱ አይደለም ታርጌት ፓስ አድርገ ፔአውት ነው ፓስ ኤንድ ፔአውት ነው። ሶ ይሄን ተጠቀሙ። ሶ ከዛ ፊት ሲስተም ክሬት አድርጉ። ዜን ይመቻችሁ። ቴንክ ዩ